ሰበር ዜና የትግራይ ክልል ውጥረት አሁንም እንደቀጠለ ነው። ህወሓት ዛሬ በተሰማው መረጃ መሰረት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ ተሰምቷል። ይህ መረጃ ዝርዝር አለው፣ እንመለከተዋለን። በመካከለኛው ምስራቅ የሚካሄደው ጦርነት ሚሊዮኖችን ለረሃብ አደጋ እንዳጋለጠ ዛሬ ታውቋል። በሌላ በኩል እስራኤል ጋዛ ውስጥ በርካታ የሐማስ የደህንነት ባለስልጣናትን መግደሏን አስታውቃለች። ሄዝቦላ የእስራኤልና ሊባኖስን የተኩስ አቁም ስምምነት እንደማይቀበል አስታውቋል። ሄዝቦላ የተኩስ አቁሙን አልቀበልም ማለቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በሌላ ዜና ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደረስ በመጀመሪያ ደረጃ ላይ ከታገደባት ሀብት ግማሽ ያህሉ እንዲለቀቅ መጠየቋ ተነግረዋል። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አረጋግጡ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ፍጻሜ አብራችሁን ቆዩ። በቅድሚያ ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ ተሰማ። ባለፈው 3 ሳምንት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። ይህን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርት ይዞ ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ እየተስፋፋ መምጣቱን ጠቅሰዋል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱ እነሱም ከዚህ ቀደም የቲዲኤፍ አባል የነበሩ በሰሜኑ ጦርነት ወቅት ለጦርነቱ የቤተሰብ አባላቶቻቸውን ያላዋጡ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ብለዋል። ነገር ግን ከነዚህ 3 አካላት በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸውን ዘርዝረዋል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይን አንስተዋል። ይኸውም በህወሓት ተባባሪነት እየተፈጸመ ባለው የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞች አሉ መባሉ ነው። ወጣቶች ከጸበል ቦታ ከመዝናኛና ቤቲንግ ቤቶች በጸጥታ ኃይሎች ተይዘው ተወስደዋል ብለዋል። በእነዚህና ተያያዥ ጉዳዮች ዙሪያ ተጨማሪ መረጃዎች ሲኖሩ ወደ እናንተ እናደርሳለን። ወደ ዓለም አቀፍ ዜናዎች ስንሸጋገር እስራኤል ጋዛ ውስጥ በርካታ የሐማስ የደህንነት ባለስልጣናትን መግደሏን አስታወቀች። የእስራኤል ጦር ሰራዊትና የሀገር ውስጥ ደህንነት ተቋም የሆነው ሺን ቤት በጋዛ ሰርጥ ውስጥ ሌሊቱን በተካሄዱ ዘመቻዎች የሐማስ ጠቅላላ የደህንነት አገልግሎት የሚባለው ኃይል በርካታ ከፍተኛ አመራሮች መገደላቸውን አስታወቁ። የጋዛ ጠቅላላ ደህንነት አገልግሎት የሚባለው ኃይል በሐማስ ውስጥ ያለ ሚስጥራዊ ቡድን ሲሆን ኃላፊነቱም የሐማስን መሪዎች መጠበቅና ድጋፍ መስጠት መሆኑን እስራኤል ገልጻለች። የዚህ ኃይል ዋነኛ ኃላፊነት በሐማስ መሪዎች መካከል ግንኙነትና ቅንጅት እንዲኖር ማድረግ፣ ጥበቃ ማድረግና ደህንነቱ ወደ ተጠበቀ ቦታ ማጓጓዝ፣ መረጃ ማሰባሰብ እንዲሁም የሐማስ መሪዎች ለሚሰጡት ውሳኔ የደህንነት መረጃ መስጠትም ይካተቱበታል። ከእስራኤል ጦርና ከደህንነት መስሪያ ቤቱ ሺን ቤት የወጣው መግለጫ እንዳመላከተው የጠቅላላ ደህንነት ቡድኑ ምክትል አዛዥ የሆነው ሐሰን ላባዳ በተፈጸሙት ጥቃቶች ተገድለዋል። በተጨማሪም አሲም አሚን፣ ሻላሽ ሻቢር፣ አብዱላህ አታ፣ ዩኒስ አቡ ኩሉብ እና ሙሐመድ ኖማን ዛኪ አቡ ማርቅ በጥቃቱ ተገድለዋል ከተባሉት የቡድኑ ባለስልጣናት መካከል መሆናቸው ተገልጿል። ከዚህ በፊት በተካሄደው ጦርነት ወቅትና ከዚያም በኋላ በርካታ ከፍተኛ አመራሮቹ በእስራኤል ኢላማ ተደርገው የተገደሉበት ሐማስ አሁን የእስራኤል ጦርና የደህንነት ተቋም ከፍተኛ አመራሮቹን ስለመግደላቸው ስላወጡት መግለጫ እስካሁን ማረጋገጫም
ሆነ ማስተባበያ አልሰጠም። በሌላ ዜና ሄዝቦላ የእስራኤልና ሊባኖስን የተኩስ አቁም ስምምነት እንደማይቀበል አስታወቀ። በአሜሪካ አሸማጋይነት ሊባኖስና እስራኤል የደረሱበትን የተኩስ አቁም ስምምነት እንደማይቀበል ሄዝቦላ አስታውቋል። ሄዝቦላ ባወጣው ጠንካራ ይዘት ያለው መግለጫ ላይ መሪው ናይም ቃሲም ድርድሮች ለሊባኖስ አሳፋሪና ውጤት አልባ ሆነዋል ብለዋል። ስምምነቱን በሊባኖስ ሕዝብ ስም እንደማይቀበለውም ታጣቂ ቡድኑ አስታውቋል። እስራኤልና ሊባኖስ ከዚህ ቀደም የደረሱበትን የተኩስ አቁም ስምምነት እንደሚያድሱ አስታውቋል። በሊባኖስ ውስጥ የሄዝቦላ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠርም ተስማምተዋል። የእስራኤልና ሊባኖስ ስምምነት ሄዝቦላ እስራኤል ላይ ጥቃት እንዳይፈጽም የሚያግድ ነው። ፕሬዝዳንት ዶናልድ ጄ ትራምፕ ከሄዝቦላና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መወያየታቸውን ጠቅሶ የተወሰነ መሻሻል መስተዋሉን አስታውቋል። ሊባኖስ ሰላም ብታገኝ መልካም ነው። ለዓመታት ጥቃት ሲደርስባት ነበር። ጥቃቱ ቢገታ ጥሩ ይሆናል ሲሉም ተናግረዋል። ትራምፕ ይህንን ከማለታቸው በፊት በውይይቱ ያልተሳተፉ የሄዝቦላ መሪ ሄዝቦላ ተኩስ አቁሞ ተዋጊዎቹን ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤልንም ዓላማ ያሳካል ብለዋል። የሄዝቦላ ጠንካራ ይዞታ በሆነው የቤይሩት ደቡባዊ ክፍል የተስተዋለው ተመሳሳይ ስሜት ነው። በሌላ በኩል ሄዝቦላ የተኩስ አቁሙን አልቀበልም ማለቱን ተከትሎ የነዳጅ ዋጋ ጨመረ። ሊባኖስና እስራኤል የደረሱበትን የሰላም ስምምነት ሄዝቦላ እንደማይቀበል ማስታወቁን ተከትሎ የነዳጅ ዋጋ ጭማሪ አሳየ። የዛሬው የዋጋ ንረት የታየው የኦማን ነዳጅ መጫኛ አካባቢ ፍንዳታ በመነሳቱ የነዳጅ ጭነት ከመቋረጡ ጋር በተያያዘም ጭምር ነው። በሌላ ዜና ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደረስ በመጀመሪያ ደረጃ ላይ ከታገደባት ሀብት ግማሽ ያህሉ እንዲለቀቅ መጠየቋ ተነገረ። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዚም ጋሪባባዲና የሀገራቸው ተደራዳሪ ቡድን አባላት እንዳሉት ከአሜሪካ ጋር የመግባቢያ ስምምነት እንደተፈረመ ወዲያውኑ ከታገደባት 50 በመቶ ሀብት እንዲለቀቅላት የኢራን እስላማዊ ሪፐብሊክ ጠይቃለች ሲሉ የሀገራቸውን ፍላጎት ማቅረባቸውን አመላክተዋል። መጀመሪያ ግማሽ ሀብቱ ከተለቀቀ በኋላ ቀሪው በተወሰነ ጊዜ ውስጥ በእኛ ግምት ከአንድ ወይም ከሁለት ወር ባልበለጠ ጊዜ ውስጥ እንዲለቀቅ እንደሚፈልጉ መጠየቃቸውን ምክትል የውጭ ጉዳይ ሚኒስትሩ ምህር ለተባለው የኢራን ዜና አገልግሎት ተናግረዋል። ባለስልጣኑ ጨምሮም የታገደውን የኢራን ሀብት ማስለቀቅ ከአሜሪካ ጋር በሚደረገው ድርድር ላይ ወሳኝና ቁልፍ ጉዳይ መሆኑን ጠቅሰው ምን ያህሉ ገንዘብ መጀመሪያ ላይ እንደሚለቀቅና ቀሪው በምን ያህል ጊዜ እንደሚለቀቅ በድርድር የሚወሰን ነው ብለዋል። አሜሪካ ግን ሊደረስ በሚችለው ስምምነት የመጀመሪያ ደረጃ ላይ ምንም አይነት ገንዘብ ለኢራን እንደማይለቀቅ ከዚህ ቀደም አስታውቃለች። ፕሬዝዳንት ዶናልድ ጄ ትራምፕም ከኢራን ጋር ስምምነት የሚደረስ ከሆነ ባራክ ኦባማ እንዳደረገው የኒውክሌር ስምምነት ተፈርሞ ለኢራን ክምር ገንዘብ የሚያስገኝ ሳይሆን ጥሩ ስምምነት ነው የሚሆነው በማለት ኢራን የታገደባትን ሀብቷን በምትፈልገው መጠን የማግኘት ፍላጎቷን ጥያቄ ውስጥ አስገብተውታል። በሌላ ዜና በመካከለኛው ምስራቅ የሚካሄደው ጦርነት ሚሊዮኖችን ለረሃብ አደጋ ማጋለጡ ተነገረ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በሚሊዮን የሚቆጠሩ ተጨማሪ ሰዎችን ለረሃብ አደጋ እንዳጋለጠ የተባበሩት መንግስታት የዓለም ምግብ ፕሮግራም ገለጸ። ድርጅቱ እንዳለው እየጨመረ ያለው የነዳጅና የትራንስፖርት ዋጋ በአንድ በኩል ምግብን ውድ ሲያደርግ፣ በሌላ በኩል ደግሞ የገንዘብ እጥረት ድርጅቱ የሚያቀርበውን የምግብ እርዳታ እንዲቀንስ አስገድዶታል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በፋርስ ባህረ ሰላጤ ውስጥ ቀጠናዊ ጦርነት ከመቀስቀሱ በተጨማሪ ወደ ሊባኖስ ተስፋፍቶ ሆርሙዝ ወሽመጥን ጨምሮ በወሳኝ የባህር መጓጓዣ መስመሮች በመዘጋታቸው እንቅስቃሴ ላይ መስተጓጎል ፈጥረዋል። ይህ ሁኔታም የጭነት መርከቦች የጉዞ መስመሮቻቸውን እንዲቀይሩ በማድረግ የዓለም አቀፍ የነዳጅና የጋዝ አቅርቦት ሰንሰለትን አደናቅፈዋል። በአፍጋኒስታን፣ በሶማሊያና በስሪላንካ ያሉ ቤተሰቦች ክፉኛ ከተጎዱት መካከል ሲሆኑ በነዳጅና በምግብ ዋጋ መናር እንዲሁም በገቢ ማሽቆልቆልና በንግድ እንቅስቃሴ መቋረጥ ምክንያት ከፍተኛ ጫና እየደረሰባቸው መሆኑ
ተገልጿል። የዓለም ምግብ ፕሮግራም እንደሚለው ባለንበት የአውሮፓውያን ዓመት 6.5 ሶማሊያውያን ወይም 1/3 የሚሆነው የሀገሪቱ ሕዝብ ከባድ የረሃብ አደጋ ይገጥመዋል። በአፍጋኒስታን ደግሞ 17.4 ሚሊዮን ሕዝብ የምግብ እጥረት ችግር ገጥሞታል። መስተጓጉሉ የሚቀጥል ከሆነ ሁኔታው ወደ ከፋ ደረጃ ከፍ በማለት በሶማሊያና በአፍጋኒስታን ተጨማሪ በሚሊዮኖች የሚቆጠሩ ሰዎች ከባድ የምግብ እጥረትና ረሃብ እንደሚያጋጥማቸው ድርጅቱ አስጠንቅቀዋል። ሁለቱም ሀገራት ከውጭ በሚገቡ የኃይል አቅርቦትና የምግብ ምርት ላይ በከፍተኛ ሁኔታ ጥገኛ ናቸው። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ቸር ቆዩልን። ሰላም ለዓለማችን ይሁን።